ሰላም ጤና ይስጥልኝ። የዘመናትን ታሪክ ማህደር እየገለጥን ያለፈውን እያስታወስን የዛሬውን የምንቃኝበት የዘመን ታሪክና እይታ ቻናላችን ነው። ዛሬ ወደ ጥንታዊ የናባታውያን ስልጣኔና ወደ አልኡላ አስደናቂ ዓለም እንወስዳችኋለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ እየጋበዝኩኝ ቀጥታው ወደ ታሪኩ አልፋለሁ። ይህ በሳውዲ አረቢያ የሚገኘው በረሃ መሃል እየተሸሸገውና ለዘመናት ዓለም የረሳው ድንቅ ስፍራ ነው። ብዙዎች ሳውዲ አረቢያን ሲያስቡ ወደ አእምሯቸው የሚመጣው ዘመናዊ ሕንፃዎች ወይም ሰፊ የነዳጅ መውጫዎች ብቻ ሊሆኑ ይችላሉ። ነገር ግን ከ2000 ዓመታት በፊት በዚህ በረሃ ውስጥ እጅግ የበለጸገና በምስጢር የተሞላ ስልጣኔ እንደነበረ ያውቃሉ? ዛሬ በዩኔስኮና የዓለም ቅርስነት የተመዘገበውንና የሳውዲ አረቢያ ፔትራ እየተባለ የሚጠራውን አስደናቂውን አልኡላ እና የጠፋውን የናባታውያንን ስልጣኔ ምስጢር እንፈትሻለን። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ እንኳን በደህና መጣችሁ። አልኡላ በሳውዲ አረቢያ ሰሜን ምዕራብ አቅጣጫ ይገኛል። ይህ ቦታ በጥንቱ ዘመን የንግድ ልውውጥ ዋነኛ ማዕከል ነበረ። ከህንድ ከአፍሪካ የሚመጡ የቅመማ ቅመም፣ የዝሆን ጥርስ እና የዕጣን ነጋዴዎች ወደ ሜዲትራኒያን ባህር እና አውሮፓ ለመጓዝ በዚህ በረሃ መሸጋገር ነበረባቸው። በዚህ ስፍራ ላይ ከክርስቶስ ልደት በፊት በ6ኛው ክፍለ ዘመን የዳዳን እና የሊሂያን ስልጣኔዎች የነበሩ ሲሆን ከሁለት በላይ ግን ስፍራዎች ነበሩ። ልዩ የሚያደርጋቸው ታዋቂው የናባታውያን ናባቲያንስ የተባለው ስልጣኔ ነው። እነዚህ ስፍራዎች በዮርዳኖስ የሚገኘውን ታዋቂውን የፔትራ ከተማ የገነቡ ህዝቦች ናቸው። አልኡላ ደግሞ የእነሱ ሁለተኛዋ ትልቋ ከተማ ነበረች። ወደ አልኡላ ሲገቡ መጀመሪያ አይኑን የሚማርከው ሄግራ ወይም መዲሃን ስላ የተባለው ስፍራ ነው። እዚህ ቦታ ላይ ከ110 በላይ ግዙፍ ድንጋዮች ተሰልፈው የተሰወሩ እና የተሰሩ አስደናቂ ህንፃዎች ይገኛሉ። እነዚህ ህንፃዎች ግን ተራ መኖሪያ ቤቶች አይደሉም። የጥንታውያን ነገስታትና ባለጸጎች መቃብሮች ናቸው። እጅግ የሚገርመው ነገር እነዚህ ህንፃዎች የተሰሩት ከላይ ወደ ታች መሆኑ ነው። እነዚህ ተሰልፈው ከላይ ወደ ታች ተሰልፈው የሚገኙ ህንፃዎች በጣም አስደማሚና ለአይን የሚማርክ እይታ አላቸው። ያለምንም ስህተት በአንድ ወጥ ድንጋይ ላይ የተቀረጹት እነዚህ ጥበባዊ ስፍራዎች የናባታውያንን ከፍተኛ የምህንድስናና የስልጣኔ ከፍታን ያሳያሉ። በድንጋዮቹ ላይ የተቀረጹት ምስጢራዊ ምልክቶችና ጥንታዊ ጽሑፎች ደግሞ የሙታውያን ታሪክ እና የእርግማን የሚተርኩ መሆኑ ነው። አልኡላ የታሪክ ብቻ ሳይሆን የተፈጥሮ ድንቅ ስፍራዎች መገኛ ጭምር ነው። ከነዚህ መካከል ታዋቂው የዝሆን ድንጋይ ኤሌፋንት ሮክ ወይም ጃባል አልፊዳል ይገኝበታል። በሚሊዮን የሚቆጠሩ ዓመታት በነፍስና በዝናብ የአሸዋ መሸርሸር ምክንያት ልክ እንደ ግዙፍ ዝሆን ሆኖ የተሰራው ይህ ተፈጥሮ አለት ነው። በአሁን ሰዓት የቱሪስቶች ተመራጭ መዝናኛ ሆኗል። በተለይ በምሽት በበረሃ ሰማይ ላይ የሚታየው ኮከብ የተሞሉ ደመናዎች እና የተለያዩ ድምቀቶች ናቸው ስፍራውን ወደ ሌላውም ዓለም ይቀይሩታል። አልኡላ ምስጢርና ውበት የፈሰሰበት ስፍራ ነው። እሱ ብቻም አይደለም፣ በታሪክ ብቻም አያበቃም። ዛሬ ሳውዲ አረቢያ ይህንን ስፍራ የጥበብና የቱሪዝም ማዕከል አድርገዋለች። ለዚህ መረጋገጫው ማራያ የተባለው ኮንሰርት አዳራሽ ነው። ማራያ
በአረብኛ መስታወት ማለት ነው። ህንፃው ሙሉ በሙሉ በ9740 የውጭ መስታወቶች የተሸፈነ ነው። በዓለም ላይ ትልቁ በመስታወት የተሰራ ህንፃ ተብሎ በጊኒስ ቡክ የተመዘገበ ሲሆን ዙሪያውን ያለውን በረሃ በማንጸባረቅ ልክ እንደ አስመት በበረሃ ውስጥ ተሰውሮ ይታያል። አልኡላ ለዘመናት በአሸዋ ክምር ውስጥ ተደብቆ የቆየ ዛሬ ግን የዓለምን ትኩረት እየሳበ ያለ ድንቅ ታሪክ ማህደር ነው። የሰው ልጅ የጥበብና የተፈጥሮ ድንቅ ሥራ የተዋሃዱበት ይህ ምስጢራዊ ስፍራ እናንተ እንዴት አያችሁት? በአካል ሄዳችሁ የመጎብኘት ፍላጎት አላችሁ? አስተያየታችሁን በኮሜንት አጋሩ። ቪዲዮው ከተመቻችሁ ላይክ ማድረጋችሁን እንዳረሱ። እንዲህ አይነት አስገራሚ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃችኋለሁ። በሚቀጥለው ቪዲዮ በሌላ አስደናቂ ርዕስ እስክንገናኝ ቻው።